አታነቢም እንጂ ብታነቢ ኖሮ ይገባሽ ነበረ የዚች ዓለም ኑሮ። በስኬት ሰማይ ላይ የምታያቸው ሁሉ ወድቀው እንደሚያውቁ ለድል ሲታገሉ ይገባሽ ነበረ። እናም በዚህ ምክንያት እንቅፋት ሲመታሽ አበቃልኝ ብለሽ አትጮሂም ነበረ። አታነቢም እንጂ አንድም መጽሐፍ ገልጠሽ ቆምኩ አትይም ነበር ከሁሉም ሰው በልጠሽ። በታሪክ ጅረት ላይ የጊዜ ነው እንጂ አንድም የሰው ጀግና በምድር እንደሌለ በተራ እንደሆነ የሁሉም ጅገና ይገባሽ ነበረ። አታነቢም እንጂ ብታነቢ ኖሮ አራምቲው ሁሉም መልካም ትዳር ፈተና የሞላው ቀጥ ያለ እስከ ዳር ዳልሆነ ሁሉ ይገባሽ ነበረ። አታነቢም እንጂ ብታነቢ ኖሮ። ለምሳሌ አሁን እዚህ ጋር ካሉት መጽሐፍት መካከል በ50 እና በ100 ብር መጽሐፍ ወስደሽ ብታነቢ ከላይ ያልኳቸው ነገሮች ሁሉ ይገቡሻል፣ ይገባሃል አንተም ጭምርና መጽሐፍ ማንበብ ጥሩ ነው። ገጣሚ ዘውዱ አክሊል ነኝ። ሀሁ መጽሐፍት መደብር ነው የምገኘው። ከ50 እስከ 100 ብር ድረስ ላይብረሪ ማደራጀት የምትፈልጉ፣ ሸልፋችሁ መሙላት የምትፈልጉ፣ ማንበብ የምትፈልጉ፣ ስጦታ መስጠት የምትፈልጉ ይሄን እድል አይመልጣችሁ። አብሮት አካባቢ ነው የምንገኘው። ሀሁ መጽሐፍት መደብር ይሄው 50 እና 100 ብር ብቻ